በህይወት ካሌሉ ሰዎች አንድ ሰው ወደ ዱንያ መልሺ ብትባይ ማንን ልትመልሺ ትችያለሽ? ምንም ጥርጥር የለውም ረሱላችንን ሰለላሁ ዐለይሂ ወሰለም ፊዳ ከአቢ ወኡሚ ያ ረሱላህ። በእውነት እኔም በህይወት ከሌሉ ሰዎች ውስጥ ማን ተመልሶ ይመጣ ደስ ይልሻል ቢባል መሐመድ ነው የምለው። ጌታ ምስክሬ የእውነቴን ነው የምላችሁ። ለምን እንዳልኳችሁ ታውቃላችሁ? እስላም ካልሆነ ጀነት ምትገባ ነፍስያ የለችም ላሉ ለሚሰብኩ ሙስሊሞች ጀነት ገብቶ ይሁን የት ገብቶ ይሁን ይነግራቸው ነበር። ከምር በቃ ትክክለኛ የሆነ መንገድ ያውቁ ነበር ተመልሶ ቢመጣ። ግን አይችልም እንጂ ቶማስ እኮ ኢየሱስ ተመልሼ መጥቼ እወስዳችኋለሁ እኔ ወዳለሁበት ትሄዳላችሁ ሲላቸው መንገዱ እንዴት ነው አናቅም ቶማስ ሲል ኢየሱስ ምን አለ? እኔ እውነት ህይወት መንገድ ነኝ ብሏል። ለዚህ እውነት ህይወት መንገድ ኢየሱስ ነው። መሐመድ ደግሞ ኢየሱስን አያውቀውም፣ አልተቀበለውም። እውነት ነው። ሙስሊም ያልሆነች ነፍስያ በተአምር ጀነት አትገባም። እንኳን ጀነት መግባት አይደለም የጀነትን ሽታ አታገኝም። ሙስሊም ያልሆነች ነፍስያ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን ቪዲዮ ሙስሊም የሆናችሁ በደንብ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም አድርሱልኝ። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸው ደግሞ ቅድሚያ ነው ጀነተል ፊርደውስን የሚገቡት። ከማንም ቀድሞ ጀነት የሚገባ እሳቸው ናቸው። ኢየሱስን እንዴት አያውቁም? እሳቸው የመጨረሻ ነብይ ናቸው። እኛ እኮ በእሳቸው ነው አላህ ያወቅ ነው። ረሱላችን ሰለላሁ ዐለይሂ ወሰለም ከኢሳም ይበልጣሉ፣ ከሁሉም ነብያቶች ሁሉም ይበልጣሉ። ኢየሱስ እኔ መንገድ ነኝ ብሏል። ትክክል ነው፣ መንገድ ነው ኢየሱስ። ረሱላችን ሰለላሁ ዐለይሂ ወሰለም እሳቸውም መንገድ ናቸው። መንገድ ማለት ወደ አንድ አምላክ የሚወስድ መንገድ ነው መንገድ ማለት።